ይመስገን መሳፍንት የአምስቱ ሰኔዎች ወግ በተሰኘ መጽሐፋቸው ላይ የሃጫሉ ግድያ አስገዳይ እንደሚኖረው ሁሉ በቀጥታ ገዳይም እንዳለው ይታወቃል ይላሉ። በእርግጥም ቅጥረኛ መሆናቸው የማያነጋግር ወጣቶችን መንግስት በቀናት ውስጥ መያዙ ይታወሳል። በወቅቱ ጠቅላይ አቃቤ ሕግ የነበሩት አዳነች አቤቤም ወደ መገናኛ ብዙሃን ቀርበው የሆነውን አስረድተዋል። የፍርድ ሂደቱ ግን እንደቀደሙት የሰኔዎች ግድያ ቀናትና ወራትን እየወለደ ዘለቀ። በወቅቱ የተያዙት ተጠርጣሪዎች ጥላሁን ያሚ፣ ከበደ ገመቹና አብዲ አለማየሁ የተባሉት ናቸው። በፍርድ ሂደቱም እንደ ቅደም ተከተላቸው ከአንደኛ እስከ ሶስተኛ ተከሳሽ ሆነው ዘለቁ። ሃጫሉን ተኩሶ በመግደል የተጠረጠረው ጥላሁን ያሚ የተባለው ሰው ነው። ሃጫሉ እንዲገደል በማመቻቸት የተጠረጠረችውና በግድያ ወቅት አብራው መኪና ውስጥ የነበረችው የአምሮት ከማል የተባለች ሴትም የክሱ አካል ብትሆንም በሁለት ዙር ለስር ተዳርጋ በተደረገ መጣራት መለቀቋን መገናኛ ብዙሃን ዘግበው ነበር። ከግድያው አንድ ዓመት በኋላ ሰኔ 2013 ዓ.ም የልደታ ምድብ ችሎት የሆነው በመጠሪያውም የሽብርና ህገ መንግስታዊ ጉዳዮች ችሎት በመባል የሚታወቀው ችሎት ሃጫሉን በመግደል የተጠረጠሩትን ከአንደኛ እስከ ሶስተኛ የተከሰሱትን ጥፋተኛ ሲል ብይን አሳልፏል። ፍርድ ቤቱ አቃቤ ሕግ ያቀረባቸውን የሰዎችና የሰነድ ምስክሮችን አዳምጦ ነበር ከብይን እንደደረሰ የገለጸው። ከዚህም ባሻገር የተከሳሾቹን የእምነት ክደት ቃል፣ የመከላከያ ምስክሮችን እና ሌሎች ተያያዥ ጉዳዮችን ማየቱን አስታውቋል። በፍርድ ሂደቱ መካከል ጥላሁን ያሚ ራሱን ለማጥፋት ጥረት ማድረጉንና ለብቻው እንዳይታሰር መደረጉን የማህበራዊ መገናኛው ሲያራግበው ነበር። ጥላሁን ያሚ ለፍርድ ቤት ድርጊቱን መከወኑን በፖሊስ ጫና እንዳመነ ቢያስረዳም በቪዲዮ ማስረጃ ፍርድ ቤቱ የተባለው ጫና አለመኖሩን አረጋግጫለሁ ብሏል። ያቀረባቸው መከላከያዎችም እርስ በርስ የሚጣረሱ እንደነበሩ ፍርድ ቤቱ አስረድቷል። ከነገራችን ጋር አሁን ፌስቡክ ላይ ጥላዬ ያሚ በሚል የብዕር ስም የሚጽፍ በተለይ የኦሮሞ ጉዳዮች ላይ የሚያተኩር አካል አለ። ጸሐፊው ይህን የብዕር ስም ለምን እንደመረጠው ጣቢያችን አላወቀችም። ሁለተኛው ተከሳሽ ከበደ ገመቹ በተለያዩ የስልክ ጥሪዎች የወንጀሉ ተባባሪ መሆኑንና ሽሽትን እንደመረጠ ያስረዳባቸው መረጃዎች ለፍርድ ቤት ቀርበው ለውሳኔ ማስረጃነት ውለዋል። የፍርድ ሂደቱን ከውጭ ሆኖ ሲከታተል የነበረው ሶስተኛው ተከሳሽ አብዲ አለማየሁ በጥፋተኝነቱ ወደ ማረሚያ ቤት ሲመለስ ለአምሮት ከማል ግን ነጻ ተብላለች። የፍርድ ሂደቱ ከጥፋተኝነት ውሳኔው ጥቂት ወራት በኋላ ጥላሁን ያሚን በእድሜ ልክ ጽኑ እስራት አስቀጥቷል። አቃቤ ሕግ በሞት ያስቀጠዋል ሲል ተደምጦ ነበር። ተደራራቢ ወንጀሎችን በመስራት የሚታወቅ በመሆኑና ክዶ በመከራከሩ መሆኑም ታውቋል። ሁለተኛው ተከሳሽ በ18 ዓመት፣ ሶስተኛው ደግሞ በ6 ወር እስራት ተቀጥተዋል። ይህ ገዳይ የተባሉ ሰዎች ፍጻሜ ነው። ለሃጫሉ አድናቂዎች ግን ዋናው ጥያቄ አስገዳዩ ማን ነው የሚለው ይመስላል። ይህንን ጥያቄ ለመመለስ አንዳንድ ነጠብጣቦችን እናገጣጥም። የሃጫሉ ቆሌ ኢሳያስ አፈወርቂ አብርሃን በሰላም አልተቀበላቸውም ነበር። ይህንንም በአንድ ንግግሩ ግልጽ አድርጓል። ኢሳያስም በዘፋኙ ላይ ቂም ይዘዋል። እናም ከብልጽግና ሰዎች ጋር ተባብረው ይህን የኦሮሞ ዋርካ ገንድሰውታል የሚሉ አካላት እየመጡ ነው። እዚህ ላይ ሻቢያ ከታችኞቹ የብልጽግና ካድሬዎች ጋር ተባብሮ ሃጫሉን ገድሎታል የሚያሳይ ነገር ጀዋር አልጸጸትም ላይ ጽፏል። ለሟቹ ቅርበት የነበረው የጀዋርን የሰኔ 22 ቀን 2012 ዓ.ም ማስታወሻ ከመግለጣችን በፊት ጀዋር በነ ኢሳያስ ፊት ሊቀርብ የነበረውን የሃጫሉ ጌረርስ አስመልክቶ የጻፈውን እናስቀድም። በለውጡ ማግስት በሚሊኒየም አዳራሽ በተዘጋጀ ኮንሰርት ላይ እንደተጋበዘ ደውሎ ነግሮኝ ምን አይነት ዘፈን ቢዘፍን ለትግሉ እንደሚጠቅም በጠየቀኝ ጊዜ ትግሉ በወቅቱ የደረሰበትን ደረጃ እንዲሁም ቀጣዩ ምዕራፍ ሰፋ አድርገን ተወያየን። ከዚያም ብዙ ሳይቆይ በኮንሰርቱ ላይ ለማቅረብ ያዘጋጀውን የሽለላ ግጥም ላከልኝ። አንብቤው ሲጨርስ ይህን ከሸለልክ ያጠፉሃል አልኩት። የፈለገው ነገር ይምጣ እሱን ለኔ ተወውና የሽለላው ይዘት ላይ ሐሳብ ስጠኛለኝ። ጥቂት ነጥቦችን ጨምሬ በውይይት አዳበር ነው። እንደ ቀድሞ መድረክ ላይ ሽለላውን ሲያፈነዳው ጠላትን አስበርግጎ የኦሮሞን አንጀት አራሰው። የዚያን ቀን የሃጫሉ ሽለላ በመድረክ የታደመውን ህዝብ ሞራል ከፍ ከማድረግ ያለፈ ትርጉም ነበረው። ሽለላው የኦሮሞ ትግል ታሪክ መቀየሩን በይፋ አወጀ። የኦሮሞ ትግል ታሪክ ለረጅም ዘመናት 4 ኪሎ ላይ የሰፈረውን የኢትዮጵያ ሀገር መንግስት በማውገዝ ላይ ያተኩራል። በሌላ አነጋገር ኦሮሞ ራሱን ከ4 ኪሎ ውጪ በመመልከት አንድም ያለው መንግስት ጭቆና እንዲያቆምለት አሊያም ራሱን ካገዛዙ አላቆ ሌላ ሀገር መንግስት መገንባትን ያለመ ነው። በቄሮ ትግል ጊዜ የትግሉን ታሪክ ኢትዮጵያን ከውጪ ከመውቀስ ወደ መቆጣጠር አሸጋገር ነው። ከ4 ኪሎ መልስ ከመጠበቅ ይልቅ ቦታውን ተቆጣጥሮ በደልን በማስቀረት ተጠቃሚ መሆን ያስፈልጋል ወደሚለው አደገ። ይህንን በስውር ሲካሄድ የነበረ የታሪክ ሽግግር ሃጫሉ በገሃድ 4 ኪሎ
ላንተን የምትገባው ብሎ በሽለላው አፈረጠው። የሽለላው ጭብጥ ለኦሮሞ የሚበጀው ኢትዮጵያን እንደ ባዕድ ከማየት ይልቅ ባለቤትነትን ማረጋገጥ ይሻላል የሚል ነው። ለዚህ የባለቤትነት ማረጋገጫ ደግሞ በአድዋ ጦርነት ታሪክ ላይ የኦሮሞ ጀግኖችን ሚና ዘርዝሮ ያቀርባል። ስለዚህ የኢትዮጵያ መንግስታት ቢጎዱኝም በአባቶቼ ምድር ላይ ባጥንታቸው የሰሩትን ሀገር እወርሳለሁ እንጂ ጥዬ አልሄድም አላፈርሰውም ይላል። በወቅቱ የታሪክ ሽግግር ማድረግን አስፈላጊነቱን የተረዳ ሰው በጣም ውስን እንደነበር ሳስታውስ የሃጫሉ ብስለትና አርቆ ሀሳቢነት ይገርመኛል በማለት ትውስታውንና ለሃጫሉ ያለውን አክብሮት ገልጿል። ከዚህ አስከትለን የምንመለከተው የጀዋር ሰኔ 22 ቀን 2012 ምሽት ማስታወሻ ወደ አስገዳዮቹ ድራማ ይወስደናል። እንዲህ እናንብበው። ሃጫሉ በተገደለበት ምሽት አንድ የመንግስት ባለስልጣን ደውሎ ሃጫሉ ተጎድቷል አሉ ሰምተሃል ሲለኝ በጣም ደነገጥኩኝ። በጭንቅላቴ በረዶ የተደፋ ይመስል መላ ሰውነቴ ቅዝቅዝ አለ። በዚያ ድንጋጤ ውስጥ ሆኜ ምን ሆነ አልከኝ ብዬ ስጠይቀው ሰውን የመታው አሉ አልታወቀም፣ አንዲት ልጅ ናት ደውላ ለጓደኛው የነገረችው፣ የት እንዳለም አልታወቀም፣ እስቲ ቄሮዎች እንዲፈልጉት በፌስቡክ ላይ ለጥፍ አለኝ። የባለስልጣኑ ንግግር የበለጠ ረበሸኝ። የተመታ ሰው በፖሊስ እንጂ በቄሮ እንዴት ይፈለጋል? በያዘው ተንቀሳቃሽ ስልክ በጂፒኤስ በሰከንዶች ውስጥ ማግኘት እየተቻለ ለምን ለቄሮ እናሳውቃለን አልኩት። ሃጫሉ መሞቱ ከተረጋገጠና አስከሬኑ ወደ ሆስፒታል ከተወሰደ በኋላ ሌላ የመንግስት ባለስልጣን በድጋሚ ደውሎ ሃጫሉ የተገደለው በሸኔና በወያኔ ነው አለኝ። እኔም በዚህ አጭር ጊዜ ማን እንደገደለው እንዴት ማወቅ ተቻለ? አጥቂው ተለይቶ ታስሯል እንዴ ስለው መልስ ሳይሰጠኝ ዝም አለ። ጥቃት አድራሹ ቢያዝ እንኳን ከጀርባው ያለውን የፖለቲካ ቡድን ለመለየት ጊዜ ይወስዳል። ፖሊስ ትክክለኛ ምርመራ ያድርግ። ለአሁኑ ያለ ማስረጃ ወደ የትኛውም ቡድን ጣት መቀሰር ከፍተኛ ግጭቱ ስለሚያስገባን በግምት ከማውራት መቆጠብ ያስፈልጋል አልኩት። ከባለስልጣኑ የሰማሁትን ወዲያው በፌስቡክ ተለጥፎ አየሁት። የመንግስት ባለስልጣናት ገና ሬሳው እንኳን ሳይመረመር ያለምንም ማስረጃ ግድያውን በፖለቲካ ቡድኖች ላይ ለማላከክ መሞከራቸው በኦሮሞ መካከል እንዲሁም ከሌሎች ብሔር ብሔረሰቦች ጋር ግጭት ሊፈጥር እንደሚችል ሰጋው። የተወሰኑ የቄሮ አስተባባሪዎችና ውጭ ሀገር ያሉ ምሁራንን አነጋግሬ ህዝቡ በጎሳና በብሔርን የማጣላት ሴራ ሊኖር ስለሚችል በንቃት ተከታትለን ማክሸፍ እንዳለብን ተስማማን። የዚህ በጀዋር ማስታወሻው ስሙ ያልተጠቀሰው የብልጽግና ካድሬ ነገሩን ወደ ህወሓትና የኦሮሞ ነጻነት ሰራዊት የመግፋት ሩጫ የጃልመሮ ንግግር ጋር ሲናበብ ግድያው የራሳቸው ሀገር ሲታመስ በሚጠቀሙ ከአብይ በታች ባሉ ብልጽግናዎችና ያኔ እንዳሻው ይጋልባቸው በነበረው ሻቢያ እንደተፈጸመ ያስጠረጥራል። ጃልመሮ የሃጫሉን ገዳይ አሁን ቢናገርና ሻቢያ ነው ቢል ለአመታት በረሃ ካከራዩት ኢሳያስ አፈወርቂ ጋር ይጋጫል። አብይም በሃጫሉ ግድያ ላይ ቀጥተኛ ትዕዛዛቸው ስለሌለበት ለመሮ ገዳዩን አሁን መግለጽ አይጠቅመውም። ሻቢያዎች ያንን ግድያ ያኔ ለምን ፈጸሙት ለሚለው ጥያቄ መልሱ የኢትዮጵያ ህዝብ እንዲታመስ የሚል ነው። በኢሳያስ የ100 ዓመት እቅድ ውስጥ ኢትዮጵያን እረፍት መንሳት የሚል ሐሳብ አለ። በዚያ ወቅትም እንዲህ ካሉ ግድያዎች ጀርባ አለ የተባለ መከራውን ያየነበረው ህወሓት እንዲወጋ ሃጫሉን የመሳሰሉ ተወዳጆችን መግደል ነበረባቸው። ለምን በተለይ ሃጫሉን ለሚለው ጥያቄ አሁንም ጠና ያለ መልስ መስጠት ያስፈልጋል። ሰኔ 22 ቀን 2012 ዓ.ም ማለትም ሃጫሉ በጌረርሳ መንፈሱን የረበሸው የሚሊኒየም አዳራሹ የኢሱና የአብይ ጫጉላ ሁለተኛ ዓመት ሊሞላ 2 ሳምንት ገደማ ሲቀረው ነው። ኢመኝነታቸው በሚያውቋቸው ሁሉ የተነገረላቸው ኢሳያስ አፈወርቂ አብርሃ ያንን በሚሊዮኖች ፊት የደስታቸውን ቀን ያደበዘዘባቸውን ሃጫሉ ሁንዴሳ ቦንሳ የተባለ ልጅ አልረሱትም። እሱም በዚህ ደማቅ መድረክ ላይ ለምን ቀዝቃዛ ውሃ እንደቸለሰበት ሲጠየቅ የሻቢያውን ፊት አውራሪ በስም እየጠራ መናገሩን አልተወም። ይሄንና እንዲህ ያለውን የሃጫሉን ከኢሳያስ ጋር የሚያቃቅር ሰበብ በሚደምሩት አካላት የኤርትራ የደህንነት ሰዎች በ2 ዓመት የኢትዮ ኤርትራ ፍቅር ወቅት የረባ ውጤት ያጡበትን ሁኔታ አንድ ደረጃ ለማራመድ የሚሆን የጦስ ዶሮ ሲፈልጉ ሃጫሉን አገኙት ይላሉ። ሃጫሉ በተገደለ በ125 ቀናት ውስጥ ሻቢያ የቲዲኤፍ ልብስ አጥልቆ መከላከያና አጠቃ የሚሉ የደህንነት ሰውም አሉ። እሳቸው እንደሚሉት ከሆነ በሳዋ ጦርነት አልባ ስልጠና ኪሳራ የገጠመው የኤርትራ መንግስት ፋብሪካ የሚነቅልበት ኢትዮጵያውያንን የሚያጣላበት ጦርነት ይፈልግ ነበር። የሃጫሉ ግድያ በዚያ ጦርነት ማኮኮቢያ መሆኑ ነው። አንዳንድ ለደህንነት መስሪያ ቤቶች ቀረብ ያሉ ሰዎች አብይ ህወሓትንና ሻቢያን አታክሰው አሰብን የመንጠቅ ፍላጎት ነበራቸው ይላሉ። ኢሳያስ አብይንና
ህወሓትን ቀድሞ በማታኮስ ባለድል እንደሆኑም ይጠቀሳል። የዚህ ሂደታቸው አካል የሃጫሉ ግድያ ነው። ኢሳያስ አፈወርቂ አብርሃ ኢትዮጵያውያንን የሚወዷቸውን ሰዎች በመግደል የቆየ ልምድ ስላላቸው ሃጫሉን ገድሎ ማድበስበስ አላቃታቸውም። ኢትዮ ሚዲያ የተባለ ተቋም በ2004 ዓ.ም የሃየሎም አርአያ የግድያ ምስጢር በሚል ርዕስ ባስነበበው የምርመራ ዘገባ ላይ የዚያ ተወዳጅ ጀነራል ገዳይ ሻዕቢያ ሆኖ ቀርቧል። ያኔም ኢሳያስ ከመለስ ጋር ፍቅር ነበሩ። ሃጫሉንም ሲያስገድሉት እንዲሁ። የሃጫሉን አስገዳይ እንዲመበየን ችለናል። የሟቹን የተጽዕኖ አድማስ ፈትሸን እንሰናበታችሁ። ስለ ሃጫሉ የግድያ ክስተት በመጻፍ የምትታወቀው ርብቃ አያና በታይምስ ላይ በወጣ ጽሑፏ ያቀረበችው ሀተታ የእርሱ ሞት ያልነካው የኦሮሞ ማህበረሰብ የለም በሚል ይጀምራል። ስለ ክህሎቱና የተደራሽነቱ ወሰንም ጨምራ ጽፋለች። ከሁሉ በላይ ግን ከታች አንስቶ ባለ የፖለቲካ ትግል በኦሮሞ ዘንድ ስላለው ተቀባይነት ስትናገር በአብይ አህመድ አሊ የተመራው ለውጥ እውን እንዲሆን የሃጫሉ ሚና የጎላ ነው ብላለች። የቄሮ እንቅስቃሴ ሳውንድ ትራክ ስትልም ገልጸዋለች። ጽሑፏን ስታጠቃልል ምንም እንኳን ሃጫሉ ባይኖርም ሁሉን ኢትዮጵያ ያሳተፈና ማንነታቸውን ያንጸባረቀ ሀገር የመገንባት ሂደት ላይ ሁሉም በህብረት እንዲሳተፍ ሃጫሉ ያደረገው ጥሪ አሁንም ይሰማል ትላለች። አንድ የግንቦት ሰባት ሰው ሃጫሉ በኦሮሞ ማህበረሰብ ዘንድ እንደ ንጉስ ነው የሚታየው ይላሉ። በእርግጥም ሌላ የኦሮሞ ተወላጅ ደራሲ ከጣቢያችን ጋር በነበራቸው ቆይታ በሃጫሉ ግድያ ኦሮሞ የገጠመው ችግርን ሲያስረዳ የሃጫሉ ግድያ በኦሮሞ ህዝብ ዘንድ ከፍተኛ የሆነ ግራ መጋባትና ድንጋጤ ፈጥሯል። ትልቅ የሆነ ግርታ ውስጥ ነው ዛሬም ድረስ ህዝቡ። በጣም በቃ የማይለቅ አይነት ማንን መደገፍ እንዳለበት አያውቅም። እንደዚህ አይነት በጣም ያልጠበቀው አይነት ነው ህዝቡን የገጠመው የሚል አገላለጽ ተጠቅመዋል። ቤተልሔም ታፈሰ ሃጫሉን እንዳስተዋልኩት ሁልጊዜ የሱ የሆኑ ሰዎች የሚሞቱበት የሚመስለውና ያም የሚያሳስበው ልጅ ነበር ስትል ትገልጸዋለች። እናንተ ምን ትላላችሁ? ሐሳባችሁን በአስተያየት መስጫ ውስጥ አስፍሩልን። እኛ በሚቀጥለው ዝግጅት የሃጫሉን አንድ ልዩ ቃለ መጠይቅ ይዘንላችሁ እንመጣለን። ቸር ያቆየን።